ሰላም ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን ትከታተሉና ዘለኹም ክቡራትን ክቡራንን ነዚ ዕለት ዝሓረናዮም ምዕባለታት እንሆም። እኛው የመውሊድ በዓል እንኳን አደረሳችሁ መልእክት ቢተላለፍም ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ በልዩ ድምቀት ባስጀመሩት የምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንትን ጨምሮ ሌሎች አውሮፓ አምባሳደሮች ቢጋበዙም እንግዶቻቸውን ሲቀበሉ አልታዩም። ይባስ ብሎ እንደ ሰርጋቸው ሲጠብቁት በቆዩት የኮሚሽኑ የመዝጊያ ስነ ስርዓት ላይ አለመገኘታቸው የስብሰባውን ተሳታፊዎች ብቻ ሳይሆን ቀደም ባሉት ቀናት በአብይ ተጋብዘው የመጡትን እነ ኡሁሩ ኬንያታን ጭምር ማስገረሙ ታውቋል። አንዳንድ ከፍተኛ የብልጽግና ሹማምንት አብይ ለአነስተኛ ሕክምናና ለቼክአፕ ሁልጊዜ ሕክምና ወደሚከታተሉበት አቡዳቢ ሆስፒታል እንዳቀኑ ቢናገሩም አንዳንዶች ግን ችግሩ አነስተኛ ቢሆን ቢያንስ በመዝጊያው ስነ ስርዓት ላይ ይገኙ ነበር በማለት ከበድ ያለ ሕክምና ላይ ሳይሆኑ እንዳልቀረ ነው የተናገሩት። ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? ትናንት በነበረው የብልጽግና ስልጣን ማራዘሚያ የምክክር ጉባኤ መዝጊያ ፕሮግራም ላይ ያልተገኙት አብይ አህመድ የጤና እክል እንደገጠማቸው ተጠቆመ። አብይ አህመድ በትናንትናው የምክክር ኮሚሽን የማጠቃለያ መርሃ ግብር ላይ ባለመገኘት እንደ ተራ ክስተት ማየት የሚገባ አይመስለኝም ሲል ጋዜጠኛ መሳይ መኮንን ጽፏል። ባኞ ቤት ተሰራ፣ ሽንት ቤት ተገነባ ብሎ ለምርቃቱ ጀሌውን አንጋግቶ የሚሄደውና ለቴሌቪዥንና ፎቶግራፍ ቀረጻ ጥንቅቅ ብሎ የሚቀርበው አብይ አህመድ በዚህ አገዛዙ ትልቅ ድግስ ላይ አለመገኘቱ በሌላ ጉዳይ ተጠምዶ ነው የሚለው ሰበብ ምክንያት ማንንም የሚያሳምን አይደለም ያለው ጋዜጠኛው ከእሱና ከሚስቱ በስተቀር ሁሉም ጀሌዎቹ አዳራሽ ውስጥ ነበሩ ብሏል። ደግሞ መርቆ የከፈተው መድረክን መዝጋት የነበረበት እሱ መሆን ነበረበት ሲል ያብራራው መሳይ እንደሰማሁት በመርሃ ግብሩ ላይ የእሱ መገኘት ተጠቅሶ ነበር። ግን አብይ አህመድ የለም፣ የት ሄደ? እሱን የበላ ጅብ ካለስ ለምን አልጮህም ሲል ጠይቋል። ጋዜጠኛ መሳይ አንዳንድ ሹክሹክታዎች የሰውየውን መታመም የሚያሳዩ ናቸው፣ ቢሮው ከታየም 10 ቀናት እንዳለፉትም ይነገራል ሲል ጠቁሟል። ያለ ወትሮውም በቴሌቪዥን ስክሪን ላይ የማይጠፋው አብይ አህመድ በዚህ አገዛዙ ትልቅ መድረክ ላይ አለመታየቱ ጥርጣሬዎቹን እንድናጤና ያደርጉናል ሲል አንስቷል። አብይ ታማሚ እንደሆነ ከግምት በላይ መረጃዎች ያመለክታሉ። ከጭንቅላቱ ኋላ ክፍል ጋር በተያያዘ በየጊዜው ለሕክምና ውጭ ሀገር እንደሚመላለስ በቅርበት የማውቀው መረጃ አለኝ ሲልም አስረድቷል። ታዬ ደንደዓ ከመታሰሩ በፊት በነበረን የስልክ ቆይታ አንድ ቀን የገጠመውን አጫውቶኛል ሲል አንስቶ አብይ አህመድ በውጭ ሀገር ለሕክምና ቆይቶ ሲመለስ ከሽመልስ አብዲሳ ጋር በተፈጠረ የከረራ አለመግባባት የተነሳ ሊያናግረው ቤተ መንግስት ጠርቶት ነበር ሲልም ታዬ ደንደዓን ምስክር አድርጓል። አብይ የሰውን አእምሮ ለመቆጣጠር የሚጠቀማቸው ስልቶችን ታዬ ደንደዓ ጠንቅቆ እንደሚያውቅ ገልጾልኛል ያለው መሳይ በቤተ መንግስት ቆይታውም አብይ አህመድ ፎቶን አውልቆ ሸሚዙንም ቁልፉንም ፈቶ ጀርባውን ለታዬ አሳይቶታል ሲል በማህበራዊ ትስስር ገጹ ያሰፈረው መረጃ ያመለክታል። ከወገቡ ጀምሮ እስከ ኋላው የጭንቅላቱ ክፍል ድረስ በፋሻ ተጠቅልሏል። ከበድ ያለ ሕክምና አድርጎ እንደተመለሰ ለታዬ ነገረው። ጭንቅላቱን ለመስለብና ታዬ አርፎ እንዲቀመጥ ለማድረግ እንዲህ አይነቱን ታክቲክ እንደሚጠቀም ታዬ አውቆ ነበር፣ ብዙም አልደነገጠም ያለው ጋዜጠኛ መሳይ ለማንኛውም አብይ አህመድ ጽኑ በሆነና ከአንጎል ጋር በተያያዘ የጤና ችግር ውስጥ እንዳለ ታዬ በወቅቱ አጫውቶ ነበር ሲል ገልጿል። በቅርቡም ዶክተር ሚልኬሳ ሚደጋ ባጋራን መረጃ አብይ አህመድ በየጊዜው በኋላው የጭንቅላቱ ክፍል ደም የሚቀዳ እንደሆነ በዚህም ከ1 ወር በፊት ለዚሁ ሕክምና ወደ ውጭ ሀገር ሄዶ እንደነበር ገልጾልናል ሲል አብራርቷል። በ1 ወር ልዩነት አብይ አህመድ ወደዚያ ሕክምና ሄዶ ሊሆን እንደሚችል ከጥርጣሬም በላይ መግለጽ ይቻላል ሲል ገልጿል።